ፍቅርዬን ከረመዳን በኋላ እሄዳለሁ አልኳት። ፍቅርዬን ምን ብትለኝ ጥሩ ነው? እኛ እኮ በጣም ነው የምንወድሽ። እንዲማለ መውደድ ተባኔ እኔ ትወጂኛለሽ፣ ለምን አትወጂኝም? የኔ ፍቅር ጥፍጥ ያለ ምግብ ካበላውሽ፣ ቤቱን ካጸዳው፣ ልብስ ካጠብኩ፣ ከተኮስኩማ ትወጂኛለሽ። በጣም ነው እንደምትወጂኝ። ስለምትወጂኝ ነው ባርጌ በላቤ ሻምፖን፣ ኮንዲሽነሩን፣ ሞዴሱን፣ ሳሙናውን በራሴ ገንዘብ የምገዛው ስለምትወጂኝ ነው እናቴ። ውይ እኛ እኮ እንወድሻለን። ከሰራውማ ትወጂኛለሽ እናቴ፣ ከሰራውማ ትወጂኛለሽ። እስኪ ልተኛና ውደጂኝ። እስኪ አይመመኝ እንደው አንድ ሁለት ቀን ልተኛና እስቲ ውደጂኝ። ይኸው አሁን ጓደኛዬ ትናንትና ጥርሷን ተነቅላ ጋይስ፣ ሹፌሩ ምን አይነት ሆስፒታል እንደወሰዳት አላቅም። ማደንዘዣ ራሱ አልሰጧትም ሲነቅሏት። እናቴ ስፍስፍ ብላ የጥርስ ነገር ታውቁታላችሁ። ስፍስፍ ብላ አንጀቷ ስፍስፍ ብሎ መታ እንዴት እንደወደቀች ራሱ አታውቅም። አልጋዋ ላይ ነው ከአንዳንድ ወድቃ የተኛችሁ ማለት ነው። ደውላ እኔ ልጆቹን አስተኝ እንግዲህ ለአንድ ቀን መታገስ አቅቷት ማለት ነው። እኛ እኮ እንወድሻለን። ኧረ ዘላለም ላንቺ ገረዶኛ አልቀር መቼም። እኛ እኮ እንወድሻለን። በጨላ ነው መውደድማ ሁሉም እናንተም ትወዱኛላችሁ አይደል እንዴ? እኛ እኮ እንወድሻለን። እስኪ ልተኛ እናት ውደደኝ ጋይስ። እንዴ ሸዋዳ እኔማ ያው መናገር አለብኝ ደግሞ በኋላ ችግር እንዳትፈጠር ብዬ ነገርኳት። ከረመዳን በኋላ እሄዳለሁ ምናምን ነገር ስላት እኛ እኮ እንወድሻለን። እንዲም ያለ መውደድ በጣም ነው እንደ ወደድሽኝ። በጨላው ብትወድኝ ጥሩ ነበር እንደ ሀሳብ። ንገሩልኝ እናንተ። እወድሻለሁ። የሚወደኝ ነው የመሻጣው። ባሌ ይወደኛል፣ ልጄ ይወደኛል፣ እናንተ ትወዱኛላችሁ። ባይሆን በጨላው ብትወደኝ ጥሩ ነው።